ስሙኝማ ውዶቼ እኔ አንድ ሁለት ቦታ ላይ ነው ይሄ ነገር ተመቶ የተነገረኝ ማለት ነው። እውነት ነው እንዴ? ሀይሚዬ ጠፋች፣ ብሩኬ ወደ አዲስ አበባ ተመለሰ ምናምን ነገር። ሰላም ጤና ይስጥልኝ፣ ሰላማችሁ ይብዛልኝ በያላችሁበት። በእርግጥ ነገሩ እውነት የሚሆን ውሸት እኔ እርግጠኛ አይደለሁኝም፣ ግን ቁም ነገር ላወራላችሁ ነው የመጣሁትኝ። ይሄ ሟርቱን ተውት። ሀይሚ የትም አጠፋም የትም አትሄድምም። ምክንያቱም ይህ ውብ የሆነ ቤተሰብ አያችሁት። እሙሽዬ ደርባባ እናት፣ እንዲሁም ጅግና የሆኑ አባት ጋሽዬ፣ እንዲሁም የብሩክና የሀይሚዬ ልጆች በዚህ መልኩ አብበው አፍርተው ምናምን ነገር እኔ ለማየት ነው በተስፋ እየጠበቅኩ ያለሁትኝ እንጂ ይሄ ሀይሚ ጠፋች፣ ብሩኬ ወደ አዲስ አበባ ተመለሰ፣ ለሙሽዬ ቀጠሮ አለ ምናምን ነገር ቀጠሮ አለ የሙሽዬ ምናምን ነገር፣ ሙሽዬን ይዞ ወደ አዲስ አበባ ተመለሰ፣ ሀይሚዬ ግን የለችም የሚባል ነገር ነው የሰማሁት። ሀይሚዬ የትም አትሄድም ልላችሁ ፈልጋለሁ። በዛ አጋጣሚ ሀይሚዬ ልትናደድ ትችላለች፣ ሀይሚዬ ልትበሳጭ ትችላለች። ሀይሚዬ ያለ ብሩክ፣ ብሩክ ያለ ሀይሚ አይሆንም፣ የማይሆን ነገር ነው። ስለዚህ የማይሆን ነገር ከምታወሩ የሚሆን ነገር አውሩ። የሚሆን ነገር ጥሩ ደስ የሚል ነገር አውሩ። ብሩኬና ሀይሚ ብዙ ጊዜ የራሳቸው እድገት ብቻ አይደለም የሚያስደስታቸው፣ የራሳቸውን ስኬት ብቻ አይደለም የሚያዩት ማለት ነው። ጥቅመኛ አይደሉም እንደሌለው እኔ ልደግ እኔ ልብላ ምናምን የሚሉ ሰዎች አይደሉም። ስግብግቦችም አይደሉም። ሌላም ሰው እንዲያድግ ይፈልጋሉ። እንዴት ብለን ስንጀምር የራሳቸውን ክብር ዝቅ አድርገው ሌላውን የሚያሳድጉ ሌላውን ከፍ የሚያደርጉ ልጆች ናቸው። በዚህ ሰዓት ራሱን ክብር ዝቅ አድርጎ ሌላው እንዲያድግ እድል የሚሰጥ የትኛው ሰው ነው? የትኛው ጓደኛ ነው? አረ በጭራሽ የለም። እና አሁን እየሰሩ ያሉት ስራ ምንም እንኳን ደባሪ ስራ ቢሆን፣ ምንም እንኳን ክብራቸውን ዝቅ የሚያደርግ ቢሆን፣ ይህ መስዋዕት ደግሞ ለአብሮ አደግ ጓደኞቻቸው በቃ አብሮ አደግ ጓደኞቻቸው እንዲያድጉ በእነሱ እንዲሰሩ እንዲለወጡላቸው ምናምን ነገር ለማድረግ የሄዱበት ርቀት እንጂ ብሩኬ እንደማንንም ተራ ወንድ ሆኖ አይደለም። ሀይሚ ደግሞ ብሩኬን ሳታውቀው ቀርታ አይደለም፣ 100% ታውቀዋለች። ሀይሚ ኢቫና 99% የብሩኬ ልጅ ናት ነው አይደል ያለችው። ሀይሚ 99% ብቻ ሳይሆን 100% ብሩኬ አምነዋለሁ፣ በብሩኬ ተማመናለሁ ማለቷ ነው በተገላባጩ። እና ይሄ ግልጥ የሆነ ስራ ነው። ክብርንም ዝቅ ቢያደርግ የሆነ ኦዲየንስም ባይመቸው ኦዲየንስም ቢደብረውም እንኳን ይሄ ደግሞ ለጓደኞቻቸው የከፈሉት መስዋዕት ነው። ልትረዷቸው ይገባል። ከስድብ ነፃ የሆነ ሀሳብ ብታጋሯቸው እንደኔ ጥሩ ነው ብዬ አስባለሁኝ። ማን ነው ራሱን ዝቅ አድርጎ ሌላው እንዲለወጥ የሚያደርግ? ኧረ በጭራሽ የለም የምር። እና ምን እላችሁ ነው፣ በብሩኬና በሀይሚ ምንጊዜም ቢሆን እርግጠኛ መሆን አለባችሁ። ምንጊዜም ቢሆን ማለት ነው፣ በማንኛውም ሰዓት በማንኛውም ወቅት ቤትም ቦታ ቢሆኑ ከማንንም ጋር ቢሆኑ የሆነ ሰው መጥቶ ለምሳሌ እዩን የሚያግዛት ሰው አለ። ማን ነው? ቢኒ ያግዛታል። ቢኒ እያስመሰለ ነው ያለው። ልጅቷ የቢኒ ናት። ነገር ግን ደግሞ ተይጋራ ሆነው እንዲበጠብጡ ነው እያደረገ ያለው። ሌላው ነገር ደግሞ እናንተም ኮመንት ላይ አስቀምጣችሁልኝ ነበረ፣ ዲኤን ምርመራ ቡታጅራ ላይ አይደረግም፣ ምርመራ የሚደረገው አዲስ አበባ ላይ ነው ስትሉ ነበረ። እኔ አላቅም ስለ ቡታጅራ፣ እውነት ለመናገር ያክል ሊሆንም ይችላል። በእርግጥ ይሄ ነገር ደግሞ ብሩኬ አሁን ላይ ወደ አዲስ አበባ ተተመለሰ፣ ሀይሚን መመለሱ አይቀርም እርግጠኛ ነኝ። የትም አጠፋም። ጠፋሽ ብላችሁ ላወራችሁ የትም የምጠፋው ነገር የለም። ዲኤን ምርመራ ቢደረግ ጥሩ ነው። ነገሩ ተለባብሶ ተናዶ እንደዚህ ዝም ብሎ ተወዝጋግቦ ዝም ከማለት ይልቅ አብሮ ሆኖ አዲስ አበባ ሄዶ ዲኤን ምርመራ ቢደረግ ጥሩ ነው። የት ሄዳችሁ እነ ሀብ፣ የት ሄዳችሁ እነ መለኛው? ለምንድን ነው ይሄ ነገር ተጭበርብሯል ማትሉት? ቪዲዮ ማሰሩት ለምንድን ነው? ይሄ ነገር በስነ ስርዓት ስሙን ክሪር እንዳደርግ እንዲያጠራ አግዙት ለብሩኬ። እና ይሄንን ነው ማለት እንፈልገው። ሌላ አትበታተኑ፣ አትሰዳደቡ፣ ተረጋጉ። መጨረሻው ሳታዩ ብሩኬን የማታስቀይሙት ማለት ፈልጋለሁ። ሌላው ነገር ደግሞ ብሩኬና ሀይሚ ብዙ ፈተና ሊያጋጥማቸው ይችላል። ለምን? ንጹህ ፍቅር ስለሆነ እያጋጠማቸውም ነው፣ እያየን ነው። ንጹህ ፍቅር
ንጹህ ፍቅር ደግሞ ሁል ጊዜ ፈተና እንደበዛበት ነው። መጨረሻው ደግሞ በጣም ያማረ ነው፣ የተዋበ ነው የሚሆነው እና ተስፋ አትቁረጡ። አንዳንዶቻችሁ ቶሎ ተስፋ ትቆርጣላችሁ። ተስፋ አትቁረጡ። እመቤቴን ነው የምላችሁ። እና ተስፋ መቁረጥ ጥሩ አይደለም። መረዳት አለባችሁ። ልንረዳቸው ይገባል ብሩኬንና ሀይሚን እና